ሰላም እንዴት ናችሁ? ይህ ቻናል ኬሪር ሰክሰስ ይባላል። የስራ ስኬት። ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳረሱት። የዛሬ ቪዲዮ የጊዜ አጠቃቀም ጥበብ፣ በስራ ውጤታማ የምትሆኑባቸው ወሳኝ የሆኑ መንገዳችን የሚያሳይ ቪዲዮ ነው። ጊዜ በአግባቡ አለመጠቀማችሁ ብዙ ነገር አልፎባቸዋል። ብዙ ሰዎች ሀብታም ሆኗል፣ ብዙ ሰዎች ደግሞ ድሃ ሆኖ ቀርቷል። ያ ግን ሰነፍ ሆኖ ሳይሆን የጊዜ አጠቃቀም ስላልተረዱ ነው። አንድ ጥያቄ ልጠይቃችሁ። ስራ ሰርታችሁ ወይንም ደክማችሁ ምንም እንዳልተሰራ ተሰምታችሁ ያውቃል? በዚህ ቪዲዮ ውስጥ መልስ ታገኛላችሁ። እስከ መጨረሻ መከታተላችሁን እንዳረሱት። ሁላችንም የተሰጠን ሰዓት 24 ሰዓት ነው። ሀብታም ሆነን ደሃ ምንም የተለየን የተሰጠ ቀንና ሰዓት የለውም። ሁላችንም የተሰጠን እኩል 24 ሰዓት ነው። ሀብታሞቹ እንዴት ሀብታም ሆኑ? ደሃ ደግሞ እንዴት ደሃ ሆነ? ይሄ ማለት ብዙ ጊዜ ሰዎቹ የሚሳስቱትና ጊዜ ስላልተረዱ ነው። ጊዜ አጠቃቀም ካላወቀን ብዙ የማንሰራ ነገሮች አሉ። ለምሳሌ ብዙ ስራ ሰርተን ደክሜን ግን ውጤት ማምጣት ካቃተን ወይንም ደግሞ ስራ በዝቶብን ብዙ ነገር ሰርተን ነገር ግን የት እንደሄደ ግራ የተጋባን ብዙ ሰዎች አለ። ለምንድን ነው አልተሳካን? እኔ ብዙ ነገር አስባለሁ፣ የትን ምን እንደሰራም ምንም አልገባኝ የሚሉ አብዛኛው ሰዎች ይኖራሉ። የዛሬ ቪዲዮ ግን በዚህ ወሳኝ የሆኑ 3 መንገዶችን አሳያችኋለሁ። እስከ መጨረሻው መከታተላችሁን እንዳረሱት። አንደኛው ዋና ዋና ስራዎችን መለየት። አብዛኛው ሰዎቹ ብዙ ጊዜ የሚሰሩት ስራ አለማየታችሁ ዝም ብሎ የመጣውን ያለ እቅድ ማስራት ነው። ያለ እቅድ የምንሰራ ስራ ከሆነ ፕላን ካላደረገን ወይንም የምንሰራ ስራ ዛሬ የምንሰራና ነገ የምንሰራ ጠዋት ማስራት ያለብንና ማታ ማስራት ያለብን ተለያይተን ካላወቀን ከባድ ነገር ነው። ለምን ማስቀደም ያለብን ስራ ማስቀደም አለብን። መጨረሻ የሚሆንን ስራ ደግሞ መጨረሻ ላይ ማስራት አለብን። ይሄ ወሳኝ ነው። ስራው አስቸኳይና ወሳኝ ነው ስራዎች አሉ። ይሄ ማለት በጣም አስፈላጊ የጊዜው በጣም ጠቃሚ የሆኑ ስራና ቀስ ብለን ሰርተን ውጤት የምናገኘው ሁለት ቦታ ይካፈላል። ይሄ ማለት ዛሬ ማስራት ያለብን ዛሬ ማስራት፣ ነገ ማስራት ያለብን ደግሞ ወይንም ውጤት ቀስ ብሎ ውጤት የሚመጣልን ከሆነ ቀስ ያለም ማስራት። ነገር ግን አስፈላጊ ዛሬ ማለፍ የለበትም ብሎ ካስገደደን አንድ ስራ ዛሬውን በጊዜ ማስራታችን ግዴታችን ነው። ዛሬ ካላለፈን ነገ ተመልሶ ስለማይመጣ የዛሬ ጊዜ ነገ አይመጣም። የዛሬ ጊዜ ሄዷላ። ስለዚህ ነገ ስለማይመጣ ዛሬ ማስራት አለብን። ዛሬ ማስራት፣ የነገው ነገ ማስራት። ይሄ ማለት ተለያይተን ስራ ወሳኝና ወሳኝ ያልሆኑት አስቸኳይና አስቸኳይ ያልሆኑት ማርዳት አለብን። ጊዜያችን እዛ ላይ ትኩረት አድርገን የትኛው መቀደም አለብን፣ የትኛው ነው ወሳኙ ብለን ተለያይተን ማውጣት አለብን። ሁለተኛ ትኩረት የሚሰርቁ ነገሮችን ማስወገድ፣ ኢሊሚኔት ዲስትራክሽን። ብዙ ጊዜ ትኩረታችን የሚሰርቁ ብዙ ነገሮች አሉ። ለምሳሌ ስልካችን ላይ ብዙ ነገር አለ። ሶሻል ሚዲያ እንጠቀማለን፣ ቲክቶክ እንጠቀማለን፣ ዩቲዩብ እንጠቀማለን፣ ኢንስታግራም ብዙ ነገር ብቻ እንጠቀማለን። ነገር ግን እዛ ላይ ጊዜያችን የምናቃጥል ከሆነ ጊዜያችን የምናሳልፍ ከሆነ ያለ አግባቡ ሁሉ ጊዜ እዛ ላይ የምናጠፋ ከሆነ ትኩረታችን ሰርቀናል ማለት ነው። ትኩረታችን ሸጠናል።
ለምን የምንሰራ ስራ መለያየትን አችልም? የምንሰራ ስራ ማስራት አችልም? ለምን ሶሻል ሚዲያ ስለተለማመድን ጭንቅላታችን ሁል ጊዜ ወደ ሶሻል ሚዲያ ሮጦ ይሄዳል፣ ወደ ስልካችን ይሄዳል። አንድ ስራ በትኩረት ማስራት አንችልም ማለት ነው። ስለዚህ ትኩረት የሚሰርቁ ነገሮችን ስራ የምንሰራበት ሳይት ስልካችን ማዝጋት ወይንም ሳይለንት ማድረግ ይኖርብናል። ሶሻል ሚዲያ ኖቲፊኬሽን የሚመጡት ኦፍ ማድረግ ግዴታችን ነው፣ አንድ ስራ ስንሰራ ማለት ነው። ትኩረታችን የምንሰራ ስራ ላይ ብቻ ትኩረት ማድረግ አስፈላጊ ነው። ሶስተኛና የመጨረሻው ህግ የቦርቶ ህግ መጠቀም። ይሄ ህግ የሚለው 80% የሚሆኑ ውጤት የሚመጡ ከ20% ጥራቱ ወይንም ስራ ላይ ናቸው። ስኬት የሚመጡ ያንን 20% ወሳኝ ተግባራት ማግኘት አለብን። ጉልበትን፣ ጊዜን እዛ ላይ የተፈሰሰው የምንደከመው ጥቂት ነው። እጅግ ግን ከፍተኛ ውጤት ማግኘት እንችላለን። ከፍተኛ ውጤት እንጀምራለን ያን ህግ ከተጠቀመን ማለት ነው። ባጭሩ ጊዜ ካልመራው ጊዜን አንተን ይመራል። ጊዜ በአግባቡ ማስተዳደር ስትጀምር ህይወትና የስራ ስኬት ማስተዳደር ትጀምራለህ። አንተ በአሁኑ ሰዓት ጊዜን በብዛት የሚባከነው ትልቅ ነገር ምንድነው? ሶሻል ሚዲያ ወይስ ሌላ? ኮሜንት ላይ ጻፉልኝ። ይህ ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳረሱት። ቀጣይ ቪዲዮ እንገናኝ።